ግብርናችን ግብርና የሕዝባችን ዋስትና ግብርናችን ግብርና የኢኮኖሚያችን ዋስትና አስተማማኝ ልማት ፈጣን እድገት ወደ ከፍታው ማማ በአብሮነት ማዕከላዊ ኢትዮጵያ ክልላችን በጋራ አስተሳስሮናል ራዕያችን ለሀገራችን እድገት ብልጽግና ግብርናችን ቀዳሚ ነውና ምርትና ምርታማነት ጨምሯል የአርሶ አደራችንም ሕይወት ይለወጣል ግብርናችን ገና ብዙ ይዘምናል ለሀገራችን እድገት ብልጽግና ግብርናችን ቀዳሚ ነውና ምርትና ምርታማነት ጨምሯል የአርሶ አደራችንም ሕይወት ይለወጣል ግብርናችን ገና ብዙ ይዘምናል በሰላሳ እቅዳችን የፍራፍሬው ልማቱ ለእድገታችን 5-10-25ቱ በዶሮ ዘርፍ አጋዥ ሆኗል ድህነትን ለማሸነፍ የእድገታችን ውጤት ስኬት ሰምሯል ግብርናችን ከአምናው ዘምኗል የእንስሳት ሀብት ልማትን ማዘመን ከራስ አልፎ ዋስትና ነው ገቢም ለአገር በቀያችን ብዝሃ ሕይወት እንዲጠበቅ አረንጓዴው አሻራችን ያብብ ይድመቅ ከድህነት መውጫው መንገድ መስመራችን ግብርናችንን ማዘመን ነው ስኬታችን የከተማው የምርት ዘላቂ ዋስትና በግብርናው እሴት ይዳብራል ገና ከድህነት መውጫው መሰላል ማማችን ብዙ መስራት ያሻል በአርብቶ አደራችን የአካል ጉዳት ደርሶ ከቶ ምን ሊያግደኝ መንፈሴ ብርቱ ነው ድጋፍ እንዳይከብደኝ ወትሮ ሴት ነኝ ብዬ ታክቶኝ መች ሰንፋለሁ ለግብርናው ደጀን ለልማቱ እኔም አለሁ የኢኮኖሚያችን የጀርባ አጥንት ሆኗል በበጋው በመስኖ ልማት ይቀጥላል ብዛትና ጥራት መለያ አርማችን ነው ከራሳችን አልፈን ዓለም ልንመግብ ነው በአብሮነት ጥለት ሸማ ተሸምነን በህብራዊ ቀለም ተዋህደን ደምቀን በመሪዎቻችን በእውቀት ታግዘን ለአዲሲቷ ኢትዮጵያ ተግተን እንሰራለን በአቶ አለማየሁ መኮንን እርሻ ድርጅት ውስጥ እየለሙ ከሚገኙ ልማቶች አንዱ ይሄ በቋሚ አትክልት ፍራፍሬ ልማት በጣም ሰፊ ሄክታር መሬት ነው በሙዝ ነው እየለማ ያለው አዲስ ሞዴል ማለት አዲስ ፍሬያማ የሆነ ሙዝ ሌላ አካባቢ መጥቶ ለማስፋት ሰፊ እየተሰራ ይገኛል በቅርቡ ነው የተተከለው እንግዲህ አሁን እንደምትመለከቱት ሁሉ ጸድቆ በዚህ ደረጃ ላይ ይገኛል